ሰላም ጤና ይስጥልኝ። ይህ ተሙ ክሬቲቭ ነው። በዚህ ቻናል ለእናንተ ይጠቅማሉ የምላቸውን የቴክኖሎጂ መረጃዎችን፣ አፖችን እና የኦንላይን ስራዎችን አቀርብበታለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ወደ ጉዳያችን እንለፍ። በዛሬው ቪዲዮአችን እንግዲህ ካምፓኒው ላይ ወይም ታይትሉ ላይ እንደተመለከታችሁት በአሁኑ ሰዓት ሃከሮች በጣም እየበዙ ነው። ስለዚህ ቴሌግራማችንን እንዴት አድርገን ከሃከሮች መጠበቅ እንደምንችል ስቴፕ ባይ ስቴፕ ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ቪዲዮ በመጀመሪያ እንግዲህ ምንድነው ማድረግ ያለብን? ወደ ቴሌግራማችን እንገባና ቴሌግራም አፓችን ላይ ከገባን በኋላ እዚች ጋር እንግዲህ እዚህ ሶስቱ ሰረዝን እንነካታለን። ሶስቱ ሰረዝ ከነካን በኋላ እዚች ጋር ሴቲንግ የምትላለች ሴቲንግ የምትለውን አንዴ ክሊክ እናረጋለን። ሴቲንግ የምትለውን ክሊክ ካረግን በኋላ ወደ ላይ ስክሮል እናረግና እዚች ጋር ፕራይቬሲ ኤንድ ሴኩሪቲ የምትላለች እሷን አንዴ ክሊክ እናረጋለን። ፕራይቬሲ ኤንድ ሴኩሪቲ የምትለውን ክሊክ ካረግን በኋላ እንደዚህ አይነት ኦፕሽን ውስጥ ይከተናል። ከዛ በመቀጠል ምንድነው ማድረግ ያለብን? እዚች ጋር እንግዲህ እንደምታዩት በመጀመሪያ ማድረግ ያለብን ቱ ስቴፕ ቬሪፋይ ማድረግ አለብን። ይህ ምንድነው የሚጠቅመን? ሰዎች ቴሌግራማችንን ሃክ ለማድረግ ሲሞክሩ ቱ ስቴፕ ቬሪፊኬሽን ይጠይቃቸዋል ማለት ነው። ስለዚህ ቱ ስቴፕ ቬሪፊኬሽን እንዴት ቬሪፋይ እንደምታደርጉ አሳያችኋለሁ። ስለዚህ ምን እናደርጋለን? ቱ ስቴፕ ቬሪፊኬሽን የምትለውን አንዴ ክሊክ እናደርጋለን። ከዛ በኋላ ሴት ፓስወርድ የምትላለች እሷን አንዴ ክሊክ እናደርጋለን። ከዛ ለቱ ስቴፕ ቬሪፊኬሽናችሁ ፓስወርድ አስገቡ ይላቸዋል። ይህ ምንድነው ጥቅሙ? ሰዎች ሃክ ሲያደርጉት ከስልክ ቁጥር ባሻገር ይሄንን ፓስወርድ ይጠይቃቸዋል ማለት ነው። ልክ ቴሌግራማችሁን ሃክ ሊያደርጉ ሲሞክሩ ይሄንን ፓስወርድ ይጠይቃቸዋል ማለት ነው። እኔ የራሴን ፓስወርድ ላስገባ፣ እናንተም የራሳችሁን አስገቡ ማለት ነው። መሳሳት የለባችሁም፣ ምክንያቱም እናንተም ቢጠፋባችሁ ቴሌግራማችሁ ሊዘጋባችሁ ስለሚችል ከሃከሮች ስለሚጠብቃችሁ መሳሳት የለባችሁ። በትክክል አስገቡ። አስገብታችሁ ከጨረሳችሁ በኋላ እቺ ቀስት ምልክቷን ትነካላችሁ ማለት ነው። ከዛ ድጋሚ ፓስወርዱን አስገቡት ይላችኋል። ድጋሚ ታስገቡታላችሁ ማለት ነው። ራሱን የመጀመሪያውን ድጋሚ ታስገባላችሁ። ካስገባችሁ በኋላ እቺ ቀስቷን ትነካላችሁ ማለት ነው። ከዛ ሂንት አስገቡ ይላችኋል። ሂንቱ ምንድነው? ለእናንተ ለማስታወስ እንዲረዳችሁ። ለምሳሌ ፓስወርዱ ቢረሳችሁ ያንን ፓስወርድ ለማስታወስ የሚረዳችሁ ነገር እዚች ጋር ሾርት ኖት ነገር ትጽፋላችሁ። ለምሳሌ እኔም የፈለጋችሁትን ነገር መጻፍ ትችላላችሁ። እናንተ እንዲያስታውሳችሁ ያክል የፈለጋችሁትን ነገር መጻፍ ትችላላችሁ። አሊያም አልፈልግም ካላችሁም ስኪፕ ማድረግ ትችላላችሁ፣ ግን ብጽፉ አሪፍ ነው። ከጻፋችሁ በኋላ ከዛ ቀስት ምልክቷን ትነካላችሁ ማለት ነው። ከዛ ኢሜይላችሁን ወይም ሪከቨሪ ኢሜይል አስገቡ ይላችኋል። የመጀመሪያው ኢሜይል እንዳለ ሆኖ ሌላ ሪከቨሪ ኢሜይል፣ ለምሳሌ ያኛው ኢሜይል ቢጠፋባችሁ ወይ ከስልክ ጋር ቢጠፋባችሁ ሌላ ኢሜይል አስገቡ ይላችኋል። ስለዚህ እኔ ሌላ ኢሜይል አስገባለሁ ማለት ነው። እናንተም የራሳችሁን አስገቡ። ካስገባችሁ በኋላ እቺ ቀስት ምልክቷን ትነካላችሁ። ከዛ ወደ ኢሜይላችሁ ቬሪፊኬሽን ኮድ ይልክላችኋል ማለት ነው። እዛ እንደምታዩት እዚህ ጋር ገብቶልኛል፣ አስገባለሁ ማለት ነው። ለእናንተም ይገባላችኋል። ከዛ ከገባ በኋላ ሎድ እስከሚያልቅ ተጠብቃላችሁ። ከዛ ተስተካክሎላችኋል ማለት ነው። ከዛ ሪተርን ቱ ሲቲንግ የምትላለች እሷን ክሊክ ታደርጋላችሁ። እንግዲህ እንደምታዩት ቱ ስቴፓችሁ ቬሪፋይ ሆኗል ማለት ነው። መጀመሪያ እንግዲህ እንደምታዩት ኦፍ ነበር፣ አሁን ግን ኦን ሆኗል ማለት ነው። ስለዚህ ቱ ስቴፕ ቬሪፋይ አድርገናል ማለት ነው። ቀጣዩ ደግሞ የሚሆነው ምንድነው? ፓስኪ ነው። ፓስኪ እዚች ጋር እንደምታዩት እዚች ጋር ፓስኪ የምትላለች ፓስኪ የምትለውን አንዴ ክሊክ ታደርጋላችሁ። ከዛ ክሬት ፓስኪ የምትላለች ይሄኛውም ልክ እንደ መጀመሪያው አይነት ነው። የራሳችሁን ሌላ ሰው ሃክ ለማድረግ ሲሞክር ይሄንን ፓስወርድ ይጠይቀዋል ማለት ነው። ስለዚህ እዚች ጋር ከኢሜይላችሁ ጋር ኮኔክት ያደርገዋል። ከዛ ኮንቲኒው ትሉታላችሁ። ኮንቲኒው ካላችሁት በኋላ ስልካችሁ አሻራ የሚጠቀም ከሆነ አሻራችሁን እንድታስገቡ ይጠይቃቸዋል። አሻራ የማይጠቀም ከሆነ ደግሞ ፓስወርድ የስልካችሁን ፓስወርድ እንድታስገቡ ያደርጋቸዋል። እኔ በአሻራ ያስገባለሁ ማለት ነው። ከዛ እንደምታዩት ጉግል ፓስወርድ ማናጀር ይላል። ስለዚህ ፓስኪውን ፈጥረናል ማለት ነው። ሌላም ፓስኪ መጨመር ትችላላችሁ። 2-3 አድርጋችሁ መጨመር ትችላላችሁ። ስለዚህ እንደምታዩት ፓስኪዋ መጀመሪያ ኦፍ ነበረች፣ አሁን ግን አንድ ቁጥር እዚህ ጋር ተቀምጧል። ይህ ማለት ፓስኪያችን ተደርጎልናል ወይም ፓስኪ ቬሪፋይ አድርገናል ማለት ነው። ቀጣዩ ደግሞ ወይም ሶስተኛው ደግሞ ፓስኮድ ወይም ሎክ ነው። ፓስኮድ ሎክ ነው። ይሄ ምንድነው? ለቴሌግራማችሁ ሰው ሃክ ለማድረግ ሲሞክርን ብቻ ሳይሆን ራሳችሁ እዚሁ ስልካችሁ ላይ ራሱ ሌላ ሰው ስልካችሁን በአጋጣሚ ተቀብሏችሁ ከሆነ ስልኳችሁን ሲጎረጉር ወደ ቴሌግራማችሁ እንዳይገባ ፓስወርድ ትሰጡታላችሁ ማለት ነው። ይሄኛውን ለጊዜ አልፈለኩትም።
ብታደርጉት ግን ለእናንተ ሞር የተሻለ ነው። እኔ ያልፈለኩበት ምክንያት ስላለኝ ነው፣ ቴሌግራም ብዙ ስለማልጠቀመው ነው። እናንተ ግን ብታስገቡት ሀክ ከመደረግ ያተርፋችኋል ማለት ነው። ይሄም ቀላል ነው። የፈለጋችሁትን ፓስወርድ ታስገባላችሁ፣ ከዛ ሎክ ያደርገዋል ማለት ነው። ስለዚህ ይሄኛውን እነዚህን ሴቲንጎች በማስተካከል እና ከሀከሮች መትረፍ ወይም መዳን ትችላላችሁ ማለት ነው። የዛሬው ቪዲዮአችን እንደጠቀማችሁ አልጠራጠርም። ግራ የገባችሁ የተወሳሰበባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ ለሁላችሁ መልሳለሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ አድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።